የእህቷ ልጅ አንዱ ክፍል ስገባ በሩን ቆለፍኩባት። እማረገውን አላቅም ነበር። ዛጋ የተንጠለጠለ ገመድ ነበር። እሷን ስቤ ከታንከር ግንብ ጋር አጣብቄ ጥበቅ አርጌ በዛ ስጋጃ ገመድ እጇን እግሯን ከግንብ ጋር አሰርኳት። ከዛ በኋላ ሀውለት ቀጠቀጥኳት። እኔ ልሁን አልሁን ምን ላድርግ ምን አላድርግ አላቅም። የዛለት አላህ ለእስር ቤት አትሁኚ እሷም አትሙት ሲለን የጎረቤት ሰውዬ መሰላል ፈልጎ በር አንኳኳ። በጣም ሲደበደብ የሆነ ነገር እንዳባነነኝ ብንን ብዬ ሄጄ በሩን ከፈትኩላቸው። ለምነው ተቆጥተው አገላገሉኝ። በመስኮት በኩል የእህቷ ልጅ እየጮኸች ነበር። ነገር ግን ሰፈሩ ሁሉም ግቢ ስለሆነ ማንም ይደርስላቸው ሰው አልነበረም። አላህ እኔን ነፍሰ ገዳይ አትሁኚ ሲለኝ እኚህ ሰውዬ መሰላል አስፈልጎ አስመጣልኝ። ከእስሩ ከፈቷት በኋላ መሄድም መቆምም መንቀሳቀስም አቃታት። የመታኋት በጎማ ነበር፣ በውሃ ጎማ። እሳቸው መክረው ተቆጥተውኝ ላዳ ሲዘውኝ ወደ ቤት ገባሁኝ። ቤቴ እንደገባው ግን ፖሊሶች መጡ። ፖሊሶቹ ፎቶ አነሷት፣ ቪዲዮ ቀረጿት። ሲያዩት በጣም ደነገጡ። በጣም ተጎድታ ነበር። ፖሊሶቹ ሊሰድቡኝ ሞከሩ። አንድ ሰው እንዳይናገረኝ አንድ ሰው እንዳይሰድበኝ ብዬ ፖሊሶቹን ፊት ነሳኋቸው። ምርመራ ክፍል አስገብታ አንቺ ሴት አይደለሽ እንዴ ሴት ልጅን እንዴት እንደዚህ ትደበድቢያለሽ ብላ መርማሪዋ አንድ ማለት ሲጀምር ከዚህ በኋላ ፍላፊ እንዳትናገሪኝ፣ ክብሬን ሚነካ ነገር አንድ ነገር እንዳትናገሪኝ፣ ምትጠይቂኝ ከሆነ በስነ ስርዓት ጠይቂኝ፣ በስነ ስርዓት መልስልሻለሁ፣ ካልሆነ ግን መልስ አልሰጥሽም አልኳት። እንዴናትና ጠጋ ብላ እስክሪፕቶ ስትወርውራ አነቀችኝ። እኔም አንቄ በቦክስ አልኳት። ከግድግዳ ጋር አጋጨኋት። በጣም ተናደዱብኝ። እቺ ማፊያ ከየት ነው የመጣችው ማን የላከብን ብለው በፍጥነት ወህኔ እንደወረወር አደረጉኝ። እስር ቤትም ገብቻ አላረፍኩም። በወቅቱ ምን አይነት መንፈስ ውስጥ ምን አይነት ልህ ውስጥ ምን አይነት እንዴት ውስጥ እንደሆንኩ አላቅም። እስር ቤት ገብቼ ከካቦቹ ጋር እንዳለ ካሉት ጋር እጅግ በጣም ከፍተኛ ጸብ ውስጥ ገባሁኝ። ሊደበድቡኝ ቃጣቸው። ነገር ግን አንድ ትልቅ ሴትዮ ነበሩ። እቺ ልጅ ከራሷ ጋር አትመስለኝም፣ ጥሩ አይደለችም፣ ስለዚህ ተዋት ብለው እሳቸው አስከለሉኝ። ከዛ በኋላ 10 ቀን ሙሉ ታሰርኩኝ። በታሰርኩኝ በአራተኛው ቀን ፍርድ ቤት ቀረብኩኝ። ፍርድ ቤት ስቀርብ ፍርድ ቤት ላይ እንደዚህ እንዳትሆኚ፣ ፍርድ ቤት ላይ እንደዚህ በስነ ስርዓት አናግሪ ብለው ፍርድ ቤት ስርዓት ይዤ መናገር እንዳለብኝ ሁሉም ሰው ተቆጣኝ። ቤተሰቦቼ ስርዓት ይዤ ያለውን ነገር ነገርኳት ለፍርድ ቤቷ። አይኔ አልደበደብኳትም ተደባድበን ነው አልኳት። መዋሸት ነበረብኝ፣ ዋሸሁኝ። ተደባደብን እኔ ሰውነቴ ስላልታየ ነው ወይ እኔ ሰውነቴን መግለጽ ስለማልችል ነው ወይ ቤቴ ነው ቤቴ ድረስ መታ ህይወቴን አመሰቃቀለችው። አንዳንድ ስንባባል ተደባደብን፣ ጉዳዩ ይሄ ነው አልኳት። በ20 ሺህ ብር ዋስና በዋስ ተለቀቅኩኝ። ቤት ከገባው በኋላ ቤተሰቦቼ ቤታቸው እሷን አስቀምጠው ያሳክሟት ጀመር። ሰውነቷ ከመቅላት አልፎ ወደ ጥቁርነት ተቀይሮ ነበር። መሄድም መንቀሳቀስም አትችልም ነበር። ሐኪም ቤት ሄዳ ስትመረመር አጥንቷ አልተነካም፣ ስጋዋ ግን በጣም ተጎድቶ ነበር። ወንድሜ በራይድ እያመላለሰ አባቴ ያሳከመ ፍልዋ እየተመላለሰች እንድትታሽ ተደረገ። 15 ቀን እነሱ አስታመሟት። ከዛ በኋላ ባለቤቴ ለ8 ወር ጠፋ። ይህን ሁኔታ ሳይ አንድ ነገር እየተሸረበብኝ መሆኑን አወቅኩኝ። ቤት ያላለቀም ነበር፣ ሊፈታኝ ነው፣ ከዛ ቤት ሊያስወጣኝ ነው። ስለዚህ ምን ማድረግ አለብኝ? ለቤተሰቤም ለማንም ሳልናገር የ5 ወር የቤት ኪራይን ተቀብዬ ያላለቀ ቤት ውስጥ ሳይሳሎኑን በር ብቻ አስገጠሜ እቤት ገባሁ። በጣም ተናደደ። ሁሉም አበዱ፣ እጅግ በጣም ተናደዱ። ይህን ታደርጋለች ብሎ ማንም አልጠበቀም ነበር። እኔ ግን አወቅኩኝ፣ ቤቴ ነው፣ ከቤቴ አያስወጣኝም። ነገር ግን እና እዛው ውጪ ከሆንኩኝ ግን እዛው አፍንጫ ሽላሽ ሊለኝ ነው ብዬ አስቤ ነበር። ያልኩትም አልቀረም፣ እንደዛው ነበር። እቤት ስገባ ወንድሙ ላከ። ቤቱ ሳያልቅ ሳይመረቅ ለምን ገባሽ አሉኝ። ምንም ችግር የለውም፣ በክራይ ቤት መሰቃየት በቃኝ። ከልጄ ጋር ማንም የለብንም፣ አንድ ክፍል ቤት ውስጥ አንጥፈን ቤቱን እንጨርሰዋለን። አዲስ እቃም ከተባለ ምንም ችግር የለውም፣ ገንዘቡ ይምጣ ገዝቻ አሟላለሁ አልኩት። ወንድሙ ተናዶ ጥሎኝ ሄደ። ከዛም በኋላ እሱ መጣ። ሌላ ቀን እኔ ጋር ነበር የሚያርፈው። ያኔ ግን እህቱ ጋር አረፈ። በዛም በጣም ተናደድኩኝ፣ በጣም አዘንኩኝ። ግን ምንም ማድረግ አልቻልኩም፣ መጠበቅ ነበረብኝ። እሱም ከመጣ በኋላ ወንድሙ መጣ። እሱም መጥቷል፣ እዚህ ነው ያለው። አውቄያለሁ፣ እናቱን ሊጠይቅ ነው የመጣው። ስለዚህ እናቱን ጠይቆ ይመጣል አልኩት። ትሁትና ብልጥ መሆን ነበረብኝ። አይደለም በቃ ደስተኛ አይደለም ባንቺና በሱ ጉዳይ ሲል እኔ በትዳሬ ደስተኛ ነኝ፣ ትዳሬን እፈልጋለሁ፣ ትዳሩን አልፈልግም ካለ ቤቱ ይሸጣል፣ እንካፈላለን አልኩት። በጣም ደነገጠ። እንደዚህ አይነት መልስ አልጠበቀም ነበር።
ሄደው ነገሩት። የለፋህበትን የደከምክበትን ከምታጣ ወደ ሚስትህ ወደ ትዳር ተመለስ ብለውት ወደ እኔ መለሱት። ሀውለት እዛ ቤት በገብቼ ባይሆን ኖሮ እኔም ልጆቼም ተበትነን ነበር። ከታረቀም በኋላ አላህ መንታ ልጆች ወንድ ልጆች ሰጡኝ። ቤቴም ወራሽ አገኘ። እሱም ለኔም ባይፈልገኝም ቢናደድም ለቤቱ ብሎ ግን ከኔ ጋር ሆነ። ያ ባይሆን ኖሮ ሜዳ ላይ ይጥለኝ ነበር። ያደረኳቸው ነገሮች ሁሉም ትክክል አይደሉም። ነገር ግን ከመቃጠሌ ከመናደዴ ብዛት ነው ይህን ነገር ማውራት የፈለኩት። እባካችሁ ትዳራችሁ ውስጥ ማንንም አታስገቡ፣ ቤተሰብን አታስገቡ ለማለት ነው ብላኛለች። በጣም አሯሩጬ ነው የጨረስኩላችሁ እንዳይንዛዛባችሁ ብዬ። ቴንኪዩ